ሰላም ቅዱሳን እንዴት ናችሁ? ጉዳይ የሚለውን ዝማሬ እንዴት እንደተቀበልኩኝ ጥቂት ለማለት ያህል ነው። አንድ ቀን ቅዳሜ ጠዋት ነው የማለዳ ጸሎት አለንና ቅዳሜ ቀን 6 o'clock ላይ መነሳትና ጆይን ማድረግ ነበረብኝ ጸሎቱን። ግን አርፍጄ ነው የገባሁትና ጸሎቱን ጆይን አድርጌ መጸለይ ስጀምር የሚጸለይ የነበረው ጸሎት ምንድነው? በእግዚአብሔር ላይ ማደግ ማለት ለምሳሌ ያ የጠፋው ልጅ ከአባቱ ንብረቱን የሚገባውን ንብረት ወስዶ ከቤቱ ተነስቶ እንደወጣ ይናገራል። ያ ማለት ያለ አባቱ ራሱን ችሎ መኖር እንደሚችል ያሳየበት ተግባር ነው ማለት ነው። እና ግን እዚህ ጋር መንፈሳዊ ነገር ሁሉ ጊዜ ከእግዚአብሔር ጋር ከእግዚአብሔር ስር ከኋላ እየተከተልን የምንሄድበት እንጂ ሰው በእግዚአብሔር ላይ አድጎ ራሱን የሚችልበት እንዳልሆነ የሚናገር መዝሙር ስትጸልይ የነበረችው እህት አንተ ላይ አንጎርምስ ነው የምትለው። እንግዲህ ጉርምስና ማለት በእንግዲህ በኑሮ ወይም ደግሞ ፋሚሊ መካከል አንድ ልጅ ለአቅመ አዳም ሲደርስ ወይም አንዲት ሴት ለአቅመ ሔዋን ስትደርስ ቤቱን ጥለው ይወጣሉ የራሳቸው ኑሮ። ግን መንፈሳዊ ነገር ላይ እንደዛ እንዳልሆነ ሁሉ ጊዜ የሰው ልጅ ከእግዚአብሔር ስር መሆን እንዳለበት፣ አባትነቱ የዘላለም እንደሆነ፣ አምላክነቱ ሁሌ መሰማት እንዳለበት፣ እግዚአብሔር ምን አልክ መባል እንዳለበት፣ እንደፈለግን መውጣት መግባት እንደማንችል ያንን ነው በቃ። በርግጥ አሁን እንዲህ ቁጭ ብዬ እንደማወራው አይደለም። ገና ያ ጸሎት ሲመጣ በጊዜው የነበረ ወይም ደግሞ የነካኝ እግዚአብሔር መንፈስ አለ። በስነ ስርዓት ቁጭ ማለት ተኝቼ ነበር። አልጋ ላይ ሆኜ ነው ጸሎቱን ጆይን ያደረኩትኝ። ግን መተኛት ነው ያልቻልኩት፣ መቀመጥ ነው ያልቻልኩት። በጣም የሚገርም የእግዚአብሔር መንፈስ እንግዲህ ያንን ዝማሬ ሊያቀብለኝ እንደፈለገ ወይም ደግሞ ለእግዚአብሔር ሕዝብ ለእኔም እንዲሆን እንደፈለገ ያ ጠዋት እንግዲህ የነበረውን ሁኔታ እንደገና በምልሰት እንትን ስለው ደስ ይለኛል። ምክንያቱም ከራስ አይደለም ዝማሬ፣ ከራስ አይደለም ወይም ከእውቀት አይደለም። ሊጻፍ ይችላል፣ ግን ትክክለኛ የሆነውን ዝማሬ ግን ሰው ጋርም ሄዶ ተጽዕኖ መፍጠር የሚችለው እግዚአብሔር ሲሰጥ ነው። አንተ ነው እንጂ ጥብቅ አድርጎ መያዝ ያዘኝ ያዶ ማልዶ በጠዋት በአንተዎች ነቅቶ መዋለች እና በጣም የሚገርመኝ ነገር ምንድነው? ወዲያውኑ ደፍተርና እስክሪፕቶ እዛው አልጋ ላይ ሆኜ በጣም አለቅስ ነበር። ሰውነቴ በጣም ይንቀጠቀጥ ነበር። በቃ የነበረው የጸሎት መንፈስ ማለት ነው በዛ ቦታ ላይ። ከዛ ወረቀት ሳብኩኝ፣ እስክሪፕቶዬን ያዝኩኝ። ወዲያውኑ ነው ግጥሙ ሙሉ በሙሉ ጸሎቱ ሳያልቅ የ2 ሰዓት ጸሎት ነው። ሌት ነው የገባሁት። እኔም ግን ጸሎቱ ሳያልቅ ዝማሬውን ከነዜማው ተቀበልኩ። ጊታር አጠገቤ ነበረኝ። ከዛ ትንሽ ዜማ እንትን አልኩለት፣ ወዲያውኑ ተዘመረ። በነጋታው እሁድም ሄጄ ዘመርኩት። ልፋት ጥረት የሌለበት ትክክለኛ ከእግዚአብሔር መንፈስ የተቀበልኩት ዝማሬ ከዝማሬዎች መካከል አንዱ ነው። እዛው ግጥሙ ላይ እንዳለው ማለት ነው። በድነቴ ጠዋት በገባኸኝ ማግስት ጨዋታ ወሬ መወደዴን ማድነቅ ይላል። በድነቴ ጠዋት በገባኸኝ ማግስት ጨዋታ ወሬ መወደዴን ማድነቅ ዘምሬሃል ጠግብ አውርቼሃል ረካ ይቺ ትንሽ ልቤ ለፍቅሩ ሸፍታ። ብዙ ጊዜ
በመጀመሪያ የክርስትና ህይወታችን ላይ ከእግዚአብሔር ጋር ያለን ከእግዚአብሔር ቃል ጋር ከጸሎት ከቅዱሳን ህብረት ጋር ያለን ነገር በጣም ጥሩ ይሆንና እየቆየን አገልግሎት ላይ የገባን ስንሄድ ግን ፌድ ያደረገ ቃየሳሳ በራስ ሁሉን ነገር ማድረግ እንደፈለጉ መውጣት መግባት አይነት ነገር ይፈጠራልና ሁሌ እግዚአብሔር ላይ አንደግ ነው እንግዲህ ፖይንቱ እግዚአብሔር ሊናገረኝ ለህዝቡም ሊናገር ይፈልገው ነገር ያ ነው እና እንግዲህ እየሰማችሁት እንዳላችሁ ታውቃለሁ እንግዲህ ድጋሚ ያው ዳራውን ነው የምነግራችሁ እንዴት እንደተቀበልኩትኝ ተባረኩ